ጫት ጋር ተያይዞ ሰይፉ ያውን ያልቃምኩበት ቦታ የለም ብያለሁ አንድ ትንሽ ጫት የሚቀምና የሚፈራ ባለ ሱቅ አለ እሱ ሱቅ እቀማለሁ የተወሰኑ ጭቃዎች አሉት ምናምን ትንሽ እንደመረቀነ አሁን ሬዲዮ ይከፍትና በዛሬው ዕለት በፓኪስታን ዋና ከተማ እስላማባድ ታሊባን 96 ሰዎች ገደሉ ሰው አለቀ መዝጋት ይጀምራል ለታሊባን አዎ እና አንዴ በብራት ሄዶ ሲወጣ 33 አመት የቆመ እኮ ስልክ እንጨት ነው ማን አትናገርም እንዲህ ሲል ስልክ እንጨቱም ያለ ይመስላል አለ ሰው መጣ በፋኖስ ሲታይ ምንም ነገር ምርቃና ሚስቱን ከገጠር አምጥቶ ደግሞ የቀረችውን ጫት ሱቁን ዘግቶ ይቀማል መብራት አጥፍቶና ከውጪ ሌባ መጥቶ በሩን ቋቋ ያደርጋል ሌባው እንዳይሰማው አፉን እንዲ አሁን ትንፋሽ እንዳይወጣ ነው ሌባኮ አትድም ብትለው እኮ ውስጥ ሆነ እኮ ይሮጣል ግን የፍራቱ መጠን አሁን ሚስቱ አጠገቡ ተኝታለች አይ እሷ ተኝታለች አሁን ቃቃ ሲል እየባሰ ሲመጣ ሚስቱ ነቃች ሻሚል ጦሴው ሰጅ አስወገርሽኝ ነው ስሙ ስጠራው እሱ ምሽግ ይዞ እንትን እያለ ነውና ባንተ ላይ የሚያመጣው ፍርሃት አይደለም ብዙየቶ የሚታወቀው ዛሬ ጫት እየቃምክ ለነገስቶክ በመያዝህ ነው እገዛለሁ እኔ አንደኛ እንደ ዶላር ምንዛሪ ጫት የሚጨምርበት ሰዓት አለ ሊወደድ ይችላል ብዬ እገዛለሁ ልካውን ሰዎች ለነገ የሚሆን አስቤዛ እንደሚያደርጉት ማለት ነው ከፍላጎቱ ከሱሱ አንፃር ነውና በእውቀት እንዳትል ብዙ አንብቤ ያለው እሳትና ውሃን መለየት የጀመርኩት ገና በልጅነቴ ነው ግን ላይ የሚከመር መንፈስ አለ ያንን ነገር ሰው አያውቀውም እኔ ወጣቱ ያሳዝነኛል አሁን ለምንድነው ወዱ አይደለም ማንንም ሰው መጥፎ ላይፍ ውስጥ መግባት አይፈልግም እና ከእምነት ጋር አያያዝኩት በእውቀት ስላልዳንኩ በቃ በእምነት አያያዝኩት ከዛ በኋላ ወደ እግዚአብሔር ቤት መሄድ ጀመርኩኝ በለሊት 3 ምን ነበር አሁን ያንቺ ሱስ ያው አብዛኛው ጫት በደም መጠጥ በደም አረታይ ማዳመቂያዎቹንም እንደዛው ሁሉንም ሽሻስ እነሱን አንዳንዴ ብቻ አሉ አንዳንድ ዋየርለስ ይሉታል ሲጋራን ባለ ገመዱ ደግሞ ሽሻ ነው ሁለቱም ላይ ነበርሽበት አልፎ ያው ባለ ገመዱ ላይ ነበርኩኝ ባለ ገመዱ ቶምስ እኔ ያው ሰይፉ ካንተም ጋር ባንድ ወቅት ቀመናል እንታስታውስ ከሆነ ሆሊውድ ጋዜጣ በመታዘጋጅ ሰዓት እኔም ሌላ ጋዜጣ ላይ ያዘጋጅ ነበር ግን ያኔ አንተ የማቆም ማሰላሰል ውስጥ ነበርክ ፊት ለፊት ነበር አብረን ተቀምጣው በቃና አትነካውም ነበር ጫቱንም እና ያኔ አምልጠ ወጣ እኔ ግን ተዘፈኩበት በጣም ረጅም አመት ወደ 28 አመት ነው የቃምኩት የቃምኮ ጫት እንደው በሄክታር ቢለካ ባሌ ጎባን ያክላል ቤት ያንቺስ የኔ ከባሌ መለስ ይላል ትንሽ 28ቱን ባልሞላም ብቻ አንድ 20 አመት አልቃምኩም ብለን 20 አመት ቃምሽ አዎ ወልደሻል አንዴ የማይረሳኝ እኔ የአስቴር አዲስ ዘፈን ወጥቷልና አልሰማሁትም ሙዚቃውን ማታ ነው መርቀኝ ቤት ገባሁ ባዶ ነው ከዛ ባዶ ነው ቤቱ ቀጥታ እንትን ነው ሬዲዮ ከፈትኩኝ ሬዲዮ ስከፍት የአስቴር አወቀ ሰውየው አለይ ደሞ ዘፈኑን ከሰማው ቀስ ይያለ ሰውየው አንቺ ምናግራለኝ አስቴር ያው ድምጿ ቆንጆ ሆኖ ሐሳውን ለቃመ ሰው መርቅዶ ደሞ ሁሉ ነገር ለሚያስደነብር አለይ ሚለው ድምጽ በጣም በቃ እና ምን በቃ ፈራው ቀስ ይያልኩ ምናምን ለሚያይን ሰው እንደው ትልቅ ሰው በዛ ልክ ጓዳለ መጋረጃ ነገር አለ ከዛ ውስጥ ሰውየው ገልጾም የሚመጣ መሰለኝ ወደሚሄድበት ብቻ በኋላ ድንገት እህቴም ስትመጣ ድንብር ነው ያልኩት ሰውየው በቃ በጣም አስቸጋሪ እና እንደዚህ አይነት ይሄኛውን ገጠመኝን አረሳው አንድ ጊዜ ደግሞ ቤቴና አከራየሁት መርካቶ የነበረውን ቤቴን አከራይቼ ብዙ ጊዜ ወጥቼ ተመልሼ አቃለውና አከራይቼው ያከራየሁት ለት እኔ ስቴዲዮም አካባቢ ቃምኩኝና የተከራየሁት ላንቻ ነው ወደ ላንቻ ነው መመለስ ያለብኝ ማከራይቴን ረስቼው 4 ሰዓት ሆኗል እኮ የዛን ሰዓት 4 ሰዓት ደግሞ ይመሻል ትራንስፖርት አልነበረም በታክሲ ተሳፍሬ ቤቴ ድረስ በመጨረሻው ታክሲ ተሳፍሬ ቤቴ መጥቼ ሳይ ተቆልፏል ማን ነው ቤቴን የቆለፈው የዛን ያሉለት ይብይ ትዝ ሲለኝ አከራይቼዋለሁ ወይ አከራይቼዋለሁ ለካ ለዛም ብሩን ይዤ እኮ ነው ያከራየሁበትን ብር የቃምኩት አስበው አከራይተሽ ባከራየሽው ፍራንክ ቀመሽ ቤትሽን ረስተሽ እንደገና ወደ አከራየሽው ቤት መጥቼ ከዛ ተመልሼ ላዳ ይዤ
ተመልሼ የመጣሁትን አረሳው። በጣም ግን ጫት ከዚህ ከፍ ምን ነበር አሁን ያንቺ ሱስ? ያው አብዛኛው ጫት በደንብ መጠጥ በደንብ ኧረ ተይ ማዳመቂያዎቹንም እንደዛው አዎ ሁሉንም ሽሻስ እነሱን አንዳንዴ ብቻ አሉ አንዳንድ ዋየርለስ ይሉታል ሲጋራን ባለገመዱ ደግሞ ሽሻ ነው ሁለቱም ላይ ነበርሽበት አልፎ ያው ባለገመዱ ላይ ነበርኩኝ ባለገመዱ ቶምስ እኔ ያው ሰይፉ ካንተም ጋር በአንድ ወቅት ቅመናል የምታስታውስ ከሆነ ሆሊውድ ታብን ቅመናል ሆሊውድ ጋዜጣ በምታዘጋጅ ሰዓት እኔም ሌላ ጋዜጣ ላይ ያዘጋጅ ነበር ግን ያኔ አንተ የማቆም ማሰላሰል ውስጥ ነበርክ ፊት ለፊት ነበር አብረን ተቀምጣው በቃና አትነካውም ነበር ጫቱንም እና ያኔ አምልጠ ወጣ እኔ ግን ተዘፈኩበት በጣም ረጅም አመት ወደ 28 አመት ነው የቃምኩት የቃምኮ ጫት እንደው በሄክታር ቢለካ ባሌ ጎባን ያክላል ቤት ያንቺስ የኔ ከባሌ መለስ ይላል ትንሽ 28ቱን ባልሞላም ብቻ አንድ 20 አመት አልቃምኩም ብለን 20 አመት ቃምሽ አዎ ወልደሻል አዎ ሴትነቱ አለ ሱስ ሲጨመርበት ደግሞ የቤተሰቡ ነገር በጣም ከባድ ነው ለሁሉም ሰው ነው ይሄን የምናገረው በጣም ይከብዳል ሱስን ለማቻቻል ልጄ እንዳያየኝ ማደርጋቸው ነገሮች ከልጄ ጋር እንድለይ ያደርገኝ ነበር ገባ እሱ እንዳያየኝ ልጄን እንደ አባት መፍራት በተለይ ያደገ ሲመጣ በጣም ከባድ ነው እኔ ግን ወደ ልጅነቱ እኔ ስለሰማው ነው አሁን ማውራት እንችላለን እሺ እንችላለን አራስ ቤት ቃምሽ አራስ ቤት አልቃምኩም ይሄ ውሸት ነው አራስ ቤት አልቃምኩም ሲያሙሽ ስለሰማው አራስ ቤት አልቃምኩም ሰይፍሻ ያኔ በጣም ተጠንቅቄ ነበር ፈራም ነበር እርጉዝም ሆኜ አልቃምኩም ፈራ ነበር በጣም እዛ አንዴ ስለሆነ ሰውዬ በጣም መርቅኗልና የሆነ ቀልድ ነገርኩት አሁን ዶክተር እናንተን የሚመለከት ቀልድ ነው ፕሮፌሰር ማለት ሰውየው ታሞ ተኝቷልና ሎተሪ ግማሽ ሚሊዮን ብር ደረሰው እንዴት ይነገረው በበሽታው ላይ ከተነገረው በድንጋጤ ሊሞት ነው ስለዚህ የሆስፒታሉ ዶክተር ወይ ሳይካትሪስት ይምጣና አዋስቶ ይንገረው ተባለ እንዳይሞት ከዛ በሽተኛው ጋር ሄደው እንዴት ነው ተሻለ ወይ ደህና ነኝ እንደው ሎተሪ ግማሽ ሚሊዮን ብር ቢደርስ ምን ታረጋዋል ኧረ ተው እንደው የህክምናው አካል ነው ኧረ ተው አያጓጉኝ እንደው ቢደርስ እግዚአብሔር አንድ ቀን በድል ቢጎበኝ ምን ታደርጋዋል ዶክተር ቢደርሰኛው ግማሹን ለርሶ ሰጥቷል ሲል ዶክተሩ ሞተ በልጋቴ አሁን የቀልድ አልቋል አይደል ያ የሚቅመው ሰውዬ እንየነው እና ገንዘቡን ማን ወሰደው አናደ ነርሱ አልኩት ነርሷ ወሰደችው